ሄሎ ሄሎ፣ ጤና ይስጥልን። እንዴት ናችሁ? ባለፈው ሃው ቱ ክሬት ፎርም ባይ ዩዚንግ ማይክሮሶፍት ኦፊስ ኤግዜል እንዴት ነው ኤግዜል ላይ ማይክሮሶፍት ኦፊስ ላይ ኤግዜል ተጠቅመን ፎርም እንዴት ነው ክሬት የምናደርገው የሚለውን አይሳቻቸዋለሁ። ሜቢ ለማስታወስ ያክል አንድ የባንክ እስቲ ይሄኛው ይሄ መሰለኝ። ኦኬ፣ ይሄኛው ለምሳሌ ዩኤስ ባንክ ለምሳሌ ከስተመር ሰርቪስ አዲስ ደንበኛ ሲመጣ ይሄ ዝም ብሎ ሳምፕል የተሰራ ነው። አክቹዋሊ ሌሎችም እንትኖች አሉት የባንክ አሰራር። ይሄኛው ዝም ብሎ ለሲምፕል የሰራሁት ነው። ለሳምፕል ዩኤስ ባንክ ሊሆን ይችላል፣ ባንክ ኦፍ አሜሪካ ኦር ዌልስ ፋርጎ ሶር እና አዲስ ከስተመር ሲመጣ ሴቭ ለማድረግ የነበረውን ከስተመር የተቀየረ ዳታ ከሆነ አፕዴት ለማድረግ እዚህ ጋር ኤቭሪቲንግ አለ። አፕዴት፣ ሴቭ፣ ሪሴት ዳታ ካስገባችሁ በኋላ እንደገና አዲስ ለማስገባት፣ ኤግዚት ከዚህ ፎርም ለመውጣት፣ ሰርች ማለት በራሱ ሴኩሪቲ ነምበር ሊሆን ይችላል፣ በኔም በኢንድ ላስት ኔም ሊሆን ይችላል። ሰርች ለማድረግ እዚህ ጋር አፕዴት ለማድረግ ቶታሊ ድሊት ለማድረግ ከፈለግን እንደዚህ ነው የምጠቀመው። ጀስት እዚህ ጋር ማስገባት ነው በቃ። እና ለምሳሌ ሰውዬ ዝም ብዬ ላስገባ ጊዜ ለመቆጠብ ኤስኤስ ፈርስት ኔም ላስት ኔም ሲሲ እንደዚህ ያስገባችሁ አስገቡ። ያው እንደዚህ ሁሉ ከዛ ሴፍ ትሉታላችሁ። ቀጥታ ምንድን ነው የሚያደርገው? ኤግዜል ፋይል ላይ ያስቀምጣል። አት ሴም ታይም ዳታቤዝ ላይ ባንኩ ዳታቤዝ ላይ ሴቭ ያደርገዋል ማለት ነው። ዳታቤዝ ማለት እንግዲህ የዳታቤዝ ራሴ የሰራሁት ቪዲዮዎች አሉ እዛ ጋር ማየት ነው። ሀው ቱ ክሬት ዳታቤዝ እንደዚህ እንደዚህ የሚለውን እና እዛ ውስጥ ሴቭ ያደርገዋል። እንዴት ነው ዳታቤዝ ኮኔክት የምናደርገው የሚለውን እሱ ትንሽ ሞር አድቫንስድ ነው። ሜይ ቢ ኔክስት ቪዲዮ ላይ የምሰራው ነው። ከዛ ሴቭ ማድረግ ከፈለጋችሁ ሴቭ ስትሉት አሁን የአሁኑን ፋይል እዚህ አስገብቶታል። አያችሁት? ዳታቤዝ ውስጥም አስገብቶታል ማለት ነው። እና ዲሊት ማድረግ ስፈልጉ ዲሊት ለዚህ ኦኬ። አያችሁት? ዲሊት የምትፈልጉትን ዲሊት ሰርችም እያደረጋችሁ እዛ ላይ ደግሞ ይህንን ፎርም እንዴት ነው ክሬት የማደርገው? ባይ ዩዚንግ ቪዥዋል ቤዚክ እዛ ጋር ስንመጣ ሳያቸዋል። እስቲ ሌላ ደግሞ ለምሳሌ ሌላም የሰራት አለ መሰለኝ። ሌላም የተሰራ አለ። ለምሳሌ እሱ ለሃይላይት ይሆናቸዋል ብዬ ነው። ለምሳሌ የኮቪድ ኦኬ፣ ኮቪድ ችናያችሁት። ይሄ እንደውም ጥሩ ነው አሁን ለምሰራው ሳምፕል ፎርም ማለት ነው። ይሄ እንዳለ ኤግዜል ነው የምናውቀው ማለት ነው። ኖርማሊ እያንዳንዱ አገር ቤት ቢሮስ የምንሰራበት ነው። ግን ከዛ ተነስተን ሲምፕል ልጆች ለማስተማር ለትምህርት ቤቶች ፕሮግራሚንግ እንዴት እንደሚማሩ ጀስት የግድ ፓይተን፣ ጃቫ እንደዚህ እንደዚህ አርቲፊሻል እንትን የለብንም። ለልጆች በዚህ ማስተማር እንችላለን። እዚህ ወደ ፎርሙ እንሂድና ፎርም የናያችሁት የኮቪድ ቴስት ፒፕል አይ ቲንክ ቆይተዋል። ይህንን ከሰራሁት ለምሳሌ የምትኖርበት ለምሳሌ ቪኤ ቨርጂኒያ ቴስት ያደርገኝ የጤና ጣቢያ ለምሳሌ ሲቪኤስ ሊሆን ይችላል። እያንዳንዱ የሚመረመር ሰው የራሱ አይዲ ይኖረዋል። ፈርስት ኔም እንዲህ እያላችሁ ማስገባት ነው። ቴስት የተደረበት ቀን ራሱ እንዲያስገባ ማድረግ ትችላላችሁ። እዚህ ጋር ትንሽ አንድ ነገር ዛሬ ጨመር ማድረገው ምንድን ነው ኮምቦ ቦክስ ይባል ነው። ጀንደር ለምሳሌ እዚህ ጋር ምንድን ነው ሜል ፊሜል ብዬ መጻፍ የለብንም። አንዳንዴ ኮምቦ ቦክስ ማለት ነው ጀስት ለምሳሌ ፊሜል ከሆነች ፊሜል ትናያችሁት። አድሬሱን እዚህ ማስገባት፣ ዴት ኦፍ በርዝ ምናምን፣ ስልክ፣ ሬዘልት ለምሳሌ ይህም ኮምቦ ቦክስ ነው። ፖዚቲቭ ነው ኔጌቲቭ፣ እንደዚህ ሲምፕል ዝም ብሎ ማስገባት ነው። ሴቭ ማድረግ ትችላላችሁ። ሪሴት ቅድም እንደሰራ ነው ማለት ነው። ለምሳሌ ሴቭ ኦኬ፣ ያሁን አስገባ ማለት ነው። በቃ እንደዚህ እያደረጋችሁ ዲሊት ሁሉን መስራት ትችላላችሁ። ፎርም ይሄ ዝም ብዬ ለእንትን የሰራሁት ነው። ኦኬ እንግዲህ ባለፈው የተወሰነ ሰርተናል መሰለኝ። ኤግዜል ትከፍታላችሁ።
ባዶ ማይክሮሶፍት ኦፊስ ኤግዜል። ኦኬ፣ ላጥፋቸው እንደዚህ ከባዶ ከአዲስ እንጀምር። ከአዲስ ልጀምርላችሁ። ኦኬ፣ እነዚህ ላጥፋቸው። ኦኬ። እኔ በነገራችን ላይ ይሄ የኦልድ እንትን ነው። አሁን ባለፈው እንዳልኳችሁ ብዙ ኮምፒውተር ፕሮግራሚንግ ላንጉጆች አሉ። ሞር ዳን 100 to 100 ለምሳሌ ከቅርቦቹ ሲ የሚባል ነበር፣ ሲ ሻርፕ፣ ቪዥዋል ቤዚክ፣ ጃቫ፣ ፓይተን። አሁን ደግሞ አርቲፊሻል ኢንቴሊጀንስ ሞር ቀለል ሊያደረገ እንዲህ የፕሮጀክቱን እንትን እየነገራችሁት የምትሰሩትን ፎርም ለምሳሌ ይሄን ፎርም መስራት ፈልጋለሁ ብላችሁ ስጽፉለት ራሱ ክሬት ያደርግላቸዋል። እናንተ ያንን ኤዲት ማድረግ ነው፣ ሙሉ ለሙሉ ባይሰራላችሁ ማለት ነው። ግን አሁን ይሄ ኤግዜል ያለው እስቲ ኤግዜል ልክፈተው። ኦኬ፣ ያን አላጠፋሁትም። ዶን ሴቭ። ኦኬ፣ ከዛ ኤግዜል ብላንክ። ይሄኛው ኖርማል ኤግዜል ነው፣ የሺት ይባላል። ይሄ ኮለምስ ኤሮ እዛ ብዙም አልገባም። አሁን የምሰጠው ስለ ሀው ቱ ክሬት ፎርም እንዴት ክሬት እንደሚደረግ ነው። ስለ ኤግዜል ምናምን ምንድን ነው የሚሰራው፣ ካልኩሌሽን እንዴት ነው የምሰራው የሚባል ነገር አይደለም። ለምሳሌ እንግዲህ የተማሪዎችን መስራት ትችላላችሁ፣ የኤምፕሎይ መስራት ትችላላችሁ፣ ብዙ አይነት እኔ ለምሳሌ የኤምፕሎይ ልስራ፣ የአንድ መስሪያ ቤት ሰራተኞች ስለ ደሞዝ ኢንፎርሜሽን የሚሰራልኝ ፎርም ማለት ነው። እንግዲህ እዚህ ጋር ምንድነው ኤምፕሎይ አይዲ፣ እያንዳንዱ ሰራተኛ ምናለው የራሱ አይዲ ያለው። ትንሽ እንዲመቻችሁ አንዳንዴ ይህን ሰፋ እንደች መደምራ ስትመጣ ሰፋ አድርጉት። ኦኬ፣ ኤምፕሎይ ፈርስት ኔም ሊሆን ይችላል። ኤምፕሎይ ኔም ብቻ ልበለው፣ እናንተ ጨምሩበት። ኤምፕሎይ ኔም ትንሽ ሰፋ ላድርገው እንደዚህ። ሌላ ለምሳሌ ጄንደር ሊሆን ይችላል። ጄንደር ፊሜል ኦር ሜል። ሌላ አድሬስ፣ ሌላ ፎን ነምበር ኤንድ ብቻ ልበለው። ሌላ ኦኬ፣ ግሮስ ሳላሪ ትንሽ ሰፋ ላድርጋት ኮለምሱን። ሳላሪ ን ታክስ። ኦኬ፣ ታክስ ላስገባ። ኔት ፔይ ለምሳሌ ኔት ፔይ አት ኢንድ ኦፍ መንዝ ተቆራርጦ ሌሎችን ማስገባት ትችላላችሁ። ለምሳሌ ቦነስ ካለው ቦነስ፣ ሌሎችንም አሁን ዝም ብዬ ለሳምፕል ነው ይሄ። ሪቪዚዮኖች እንትን ማድረጋት ፍሬም ማስገባት ትችላላችሁ። ኤግዜል ላይ ፍሬም እንዴት እንደሚገባ ታውቃላችሁ ብዬ አስባለሁ። እንደዚህ አድርጋችሁ ሶሪ ኮምፒውተር ያረኩት ዛሬ ቃል ሙሉ እየሰራሁበት ስለነበር ኦኬ፣ ችግር የለውም። በቃ እሱን በኋላ ታስተካክላላችሁ። ይሄን እነዚህ እንትኖችን በወልድ ማድረግ ስላላችሁ ሳይዙ መጨመር ስላላችሁ ሌሴ 14 ላድርገው። ከለሩ ለምሳሌ መርጣችሁ ነው ስለዚህ ከለር መቀየር ስላላችሁ ኦኬ፣ በቂ ነው። እዚህ ጋር ከዛ ምን ታደርጋላችሁ? ከዚህ ወደ ፎርም ናቪጌት የሚያደርግላችሁ ማለት ነው። ምንድነው የምታደርጉት? ሆም
ነው ኢንሰርት፣ ከዛ ሼፕ ውስጥ ገቡና እችን አያችኋት፣ እችኛዋን ማለት ነው። እችን ተጠቀሙ። ሬክታንጉላር ራውንድድ የምትለው ማለት ነው። እሱን እዚህ ጋር እንዲች ማድረግ ምን ልበለው፣ ለምሳሌ ጎቱ ለምሳሌ ወደ ፎርም እንዲወስደን ማለት ነው። እዚህ ጋር ክሊክ አድርጉና ሶሪ ጎቱ ፎርም። እንግዲህ እዚህ ጋር የምታዩት ኤግዜል እንትኖች ናቸው። ይሄኛውን ሳይዙ መጨመር ትችላላችሁ እንዲመርጣችሁ እንዲትመርጡና ሆም ሳይዝ ለምሳሌ ይሄን ላድርገው። ከለሩ ለምሳሌ ኦኬ ይሄን ላድርገው። ወደ ማል ማድረግ ትችላላችሁ። እንደዚህ እዚህ ጋር ክሊክ አድርጉና ወደ ማል ሰጥ ጎቱ ዚና አጥፋት። እዚህ ጋር ተሳስቼ ነው። ኦኬ በቃ ይሄ ምንድነው ኤክሴል ለክሬት አደረጋችሁ። አሁን ቀጥታ የምትሄዱት ወደ ፎርም ክሬት የምታደርጉበት ኢንቫይሮንሜንት ልንሄድ ነው። ባለፈው ጀምሬዋለሁ፣ ከዛ የቀጠለ ነው። እሱን ክሬት ለማድረግ እዚህ ጋር ዴቨሎፐር ምትል ሜኑ ባር ላይ ያለች እቺ ሁሌ መኖር አለበት እንደዛ ለመስራት። ይሄ ከሌለ ምንድን ነው የምታደርጉት? ለምሳሌ ፋይል ኦፕሽን ከስተማይዝ ሪበን ዴቨሎፐር ችን አያችሁት? ይሄኛው ከጠፋ ሜኑ ባር ላይ አታገኙትም። ሜኑ ባር ላይ ከሌለ ይሄኛውን መምረጥ አለብን፣ ቼክ ማድረግ አለብን። ኦኬ አሁን ይሄ ይመጣል። ቀጥታ ወዴት ነው የምትሄዱት? አሁን ፎርም ክሬት የምታደርጉበት ኢንቫይሮንሜንት ጋር ነው የምትሄዱት። እሱን ለማድረግ ዴቨሎፕ ትሄዳላችሁ። እዚህ ጋር ቪዥዋል ቤዚክ፣ ቅድም እንዳልኳችሁ አንዱ የኮምፒውተር ፕሮግራሚንግ ላንጉዌጅ ነው። ቪዥዋል ቤዚክ ኦልድ ነው፣ ግን ፕሮግራሚንግ ለመለማመድ ትንሽ ይጠቅመናል። በነገራችን ላይ ሁሉም ፕሮግራሚንግ ላንጉዌጆች ኮንሰፕታቸው አንድ ነው። ሲንታክስ ሊለዩ ይችላሉ ወይ ኮማንድ ነገር ምናምን እና አሁን አርቲፊሻል ኢንቴሊጀንስ ምንድነው ሂንት ይሰጠናል፣ ያን ወስደን ዴቨሎፕ ማድረግ ነው፣ ኤዲት አድርገን ማለት ነው። ግን ከዚህ ከቻሌንጅ ብንጀምር ደግሞ ጥሩ ነው። ሌላው ኢዚ ይሆንላል። ቪዥዋል ቤዚክ ይሄ ይመጣል። ይሄ ቪዥዋል ቤዚክ ስትከፍቱት ይሄ ይመጣል። ቀጣይተም የምትሄዱት ኢንሰርት ዩዘር ፎርም፣ ይህም ባለፈው አይተናል። ፎርም እዚህ ጋር ይሄ ነው ማለት ነው። ይሄን ወደዚህ አስፎት፣ ይሄ እንደዚህ ሰሩበት ነው። ይሄኛውን እንደዚች ዝም ብዬ ያው ለጊዜ ለፍጥነት እኔ ዋናው ኮዱን ለማሳየት ነው። ይህንን ወደዚህ ማውረድ ትችላላችሁ። ኦኬ ይህን ወደዚህ ማምጣት ትችላላችሁ። ኦኬ ን እዚህ ጋር ከዛ ሁለት ነገር ነው ተጠቀሙት። ሁለት እንትን ምንድነው ከላይ ምን ያስፈልገናል? ኤምፕሎይ ዲቴይልስ ፎር ሚል ታይትል ያስፈልገናል አይደለም? እሱን ክሬት ለማድረግ ባለፈው ሰርቼዋለሁ። ይሄንንም ሌብል ጋር ነው የምትሄዱት። ሌብል እችን አያችኋት? እሱ መርጣችሁ እንደዚህ መሳብ ነው የኔ ኪቦርድ። ኦኬ ሌብል፣ ከዛ ቀጥታ ነው የምትሄዱት። እዚህ ጋር ትሄዳላችሁ ፕሮፐርቲስ ጋር። ይህ ባለፈው የሰራው ስለሆነ ትንሽ ፈጠን ልበል፣ ያው ታውቁታላችሁ ብዬ ስለማስብ እዚህ ካፕሽን ጋር ምን ትሉታላችሁ? እቺን ታጥፉና ኤምፕሎይ ዲቴልስ ፎርም ኦኬ እዚህ ጋር ራሱ ይመጣል። ሳይዙ መጨመር ስላላችሁ እንደፈለጋችሁት። ይሄኛውን እሱን ለማድረግ የት ነው የምትሄዱት? ትመርጣላችሁ። እዚሁ ፕሮፐርቲ ውስጥ ትገባላችሁ። ለምሳሌ ፎንት ጋር ትሄዳላችሁ። የፎንት ሳይዝ የሚላለ ከለር የሚላለ ለምሳሌ ከለር ትፈልጉትን ከለር ማድረግ ትችላላችሁ። ከሲስተም ሊሆን ይችላል፣ ከዚህ ሊሆን ይችላል። ሌስ ይሄን ላድርገው በደንብ የሚጎላ ባስቲ
ፎንት ሳይዝ፣ የጽሁፉን አይነት ደግሞ እዚህ ጋር ለምሳሌ ቦልድ ማድረግ ትችላላችሁ፣ ሳይዝ መጨመር ትችላላችሁ እንደፈለጋችሁ። ይሄ ምን የወርድ ለምናውቀው ነው፣ በዛ ዲቴይል አልገባም። ታይምስ ኒው ሮማን ማድረግ ትችላላችሁ። ኦኬ ሳይዙን እዚህ እንትን እያደረጋችሁ እንደዚህ መጨመር ትችላላችሁ። ኦኬ ይህ በኋላ ኮድ የምንጽፍበት ነው። እችን ወደ ላይ ትንሽ ኦማይ ጋድ ኮምፒውተር ቢዚ ቢዚ። ኦኬ እሺ ይሄ ዲቴል እንትን ካመጣችሁ በኋላ ሁለት ፍሬም ክሬት ታደርጋላችሁ እዚህ ጋር። አንደኛው የሰራተኛውን ዲቴይል ያዘልን ኢንፎርሜሽን፣ ሁለተኛው ደግሞ ሊስት የሚያደርግ ማለት ነው። ቅድም ስለ ዩኤስ ባንክ እና ስለ ኮቪድ ልክ ሳስገባ ከስር ሊስቱን ያመጣልኛል። እሱን ለማድረግ የት ነው የምትሄዱት? እዚህ ጋር ፍሬም ፍሬም ምትላለች ች ፍሬም እችን አያችኋት? ፍሬም ይዛችሁ እንደዚች አንድ። አሁን ሁለተኛ ፍሬም ክሬት ማድረግ ሁለት። አንደኛው ምን የሚያደርግልን ነው? የሰራተኛው ዲቴይል ኤቭሪቲንግ የሚያወጣልን ነው። ትንሽ ሰፋ ላድርገው። ይህንም ትንሽ ሰፋ 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 ብታደርጉት ጥሩ ነው። እንግዲህ ኮምፒውተር ፕሮግራም የሰሰሩ ትዕግስት ይፈልጋል። በአንድ ቀን የሚሰራ አይደለም። 2 ወር 3 ወር ኢቨን አመትም ሊወስድ ይችላል። ፕላስ በቲም ነው የምትወስዱት የምትሰሩት ማለት ነው። እና አንዱ አንዱን ይሰራል፣ አንዱ እንደዚህ ነው። እና ሰፋ ቴንኪ በጣም መሰለኝ። ኦኬ ከዛ ምንድን ነው የምታደርጉት? እዚህ ጋር ሁለት ነገር ነው እንግዲህ ኤግዜል ላይ አይተን ከሆነ ኤምፕሎይ ኔም ያ ማለት ነው፣ ኤምፕሎይ አይዲ፣ ኤምፕሎይ ኔም፣ ጀንደር፣ እንደዚህ እንደዚህን በትክክል ማስቀመጥ አለብን እዚህ ፎርም ላይ። እሱን ለማስቀመጥ ምንድን ነው ሌብል እና ቴክስት ቦክስ ነው የምጠቀሙት። በቃ ሌላ ነገር አለም ለጊዜው። ይሄ ሁሉ የራሱ ስራ አለው። እሱ ለጊዜው ይቅርብን። እዚህ ጋር ለምሳሌ ይሄኛው ሌብል እንዲች ዱፕሊኬት አደረገው ራሱ። ዋይርለስ ማውስ ስለምጠቀም ነው። ኦኬ ራሱ ኮፒ ኮፒ ያደርጋል። እሺ የድራግ እያደረጋቸው ወደዚህ ማምጣት። ለእኛ ስንት ነው የሚያስፈልገው? እዚህ ጋር መጀመሪያ እዩት። 1 2 3 4 5 6 7 8 ነው የሚያስፈልገን አይደለም? አይ ቲንክ 8 1 2 3 7 8 ያ ኦኬ ያለ ነው እንደዚህ ያላል። 8 አስተካክሉት እኩል እንዲሆን እንደዚህ ችኛውን ትንሽ ወደዚች እኩል እንትን እንዲሆነው ማለት ነው። ሶሪ እኔ ኦኬ። ከዛ ምንድን ነው የምታደርጉት? ቴክስት ቦክስ የሰራተኛው ዲቴል የምታስገቡት። ኦንሌ ቴክስት ቦክስ ሲወራ ምንድን ነው ዳታ የሚገባበት ማለት ነው፣ የምጽፉበት ማለት ነው። ችኛው ቴክስት ቦክስ ትባላለች። እሷን እዚህ ጋር ጨምጡና ሰፋ አድርጉት። ማሰማመር በኋላ ኮፒ ፔስት እናድርገው። ገና ሌላ እንትን ከምንል ኮፒ
ኮፒ ፔስት ስባችሁ እዚህ ጋር ማለት ፔስት ፔስት እያደረጋችሁ እንደዚህ ለእያንዳንዱ ሌብል ማለት ነው። ሌብሉን ስትሬት ኦኬ። እንግዲህ ስንት ነው የሚያስፈልገን? እንደገና እንመለስና ቼክ እናድርገው። አንድ ሁለት ሶስት አምስት ስድስት ሰባት ስምንት ኦኬ። አሁንም ይሄኛውን ኮፒ ፔስት አድርገን መጫወት እንዳለ ኮፒ አድርጉት። ኮንትሮል ይዛችሁ ሌብሉንም ሶሪ በጣም በቃ አስቸግሮኛል። ይሄ ኮንትሮል ይህን ምረጡት፣ ሁሉንም ምረጡት። ኮንትሮል ይዛችሁ እንደዚህ እንደዚህ፣ ከዛ ራይት ክሊክ ኮፒ ሰለ ራይት ክሊክ ኮፒ ባዶ ቦታ መታችሁ ፔስት። ይህን ድራግ ማድረግ ትችላላችሁ ወደዚህ። ወደ መሀል መውሰድ ትችላላችሁ። ነው ኮፒ ራይት ክሊክ ፔስት ወደዚህ ላምጣው እንደዚህ። ኦኬ ጠቅላላ ስንት ነው የሚያስፈልገን? 8 አይደል? ከዛ ምንድነው የምታደርጉት? ስሙን መቀየር ነው። ሌብል ዋን ለምሳሌ ሌብል ዋን ምንድነው? ኤምፕሎይ አይዲ አይደለም? ስትመለሱና እዚህ ፕሮፐርቲስ ላይ ካፕሽን ባለፈው ሰርተነዋል። ይሄ ካፕሽን ላይ ትሄዱና ኤምፕሎይ ካፕሽን ችኛውን አጥፉና ኦር ኮፒ ፔስት ማድረግ ትችላላችሁ ከኤክሴል ላይ ከዚህ ጋር ይሄ ነው አይደለም? ደብል ክሊክ ኮፒ ጊዜ እንቆጥብ። እዚህ ጋር መጣና ካፕሽን ጋር ማለት ነው። ካፕሽን ኦኬ። ደመለ ሶሪ ካፕሽን ፔስት ማድረግ ፔስት ኤምፕሎይ አይዲ ራሱ ኦኬ። ቱ ላይ ደግሞ ኤምፕሎይ ኔም ነው አይደለም? አንድ አይነት እንዲሆን ኮፒ ፔስት አድርጉ ጥሩ ነው። ኤምፕሎይ ኔም ደብል ክሊክ ኮፒ ዜሮ አለው ካፕሽን ኮንትሮል ቪ ፔስት ኦኬ። ሶስት ላይም ትሄዱና ጀንደር ራይት ክሊክ ደብል ክሊክ አድርጎትና ምረጧትና ኮፒ ጀንደር እዚህ ጋር ትንሽ ማሳያችሁ ነገር ምንድን ነው? ኦኬ
እንግዲህ ጀንደር ምንድን ነው? ሜል ኦር ፊሜል ብሎ እንዲያስፈልጠን እዚህ ጋር ቴክስት ነበር ቅድም ያስገባሁት አይደል ነው። ይህን ቴክስትን አጥፋትና እንትን በሉት ምንድን ነው ኮምቦ ቦክስ ይሄን ላጥፋው። ቀጣይ እሄዳለሁ እዚህ ጋር ፈልጉ ኮምቦ ቦክስ ቹት የቱ ጋር ነው? ይኸውና እዚህ ጋር ኮምቦ ቦክስ እንዲህ ማስገባት እንዴት ነው ኮድ ምንጽፈው በኋላ እናያለን። እንደዚች አስፉት በምትፈልጉት ሳይዝ ይበቃዋል። ሜል ፊሜል ሶሪ ዛሬ እኔ ሪስታርት ማድረግ ነበረብኝ። ኦኬ፣ በጣም ቢዚ ነበር ቀን ሙሉ። ኦኬ ኮምቦ ቦክስ በኋላ እንዴት ነው ፊሜል ሜል የምናስገባው እዚህ ጋር የሚለውን በኮድ እናየዋለን። ን ከዛው ኦኬ ጀንደር ከዛው አድሬስ አይደል ነው። ደብል ክሊክ ኮፒ ካፕሽን ያው መደጋገም ነው፣ ሌላ ነገር የለውም። ፔስት እዚህ ጋር እዚህ ጋር ደግሞ ተቀጥሎ ምን ይቀረናል? ፎን ፎን ነምበር ደብል ክሊክ ኮፒ ሌብል እዚህ ጋር እንመጣለን። ካፕሽን ጋር መጥተን ኮንትሮል ቪ ፎን ነምበር ይመጣል። ኦኬ ቀጥሎ ግሮስ ሳላሪ ደብል ክሊክ ኮፒ መረጣት ሌብል ሌብል ካፕሽን ምንም አዲስ ነገር የለውም። ያ ድግግሞች ነው። የሌብሉን ስለመጣ ካፕሽን ሄዳችሁ መቀየር ነው። መጻፍ ይቻላል። ኮፒ ፔስት ማድረግ ይችላላችሁ። ኦኬ ደን ታክስ ራይት ከፈለጋችሁ እንጻፈው። ኦኬ ካፕሽን ጋር ልሄድና ያወጣለሁ ታክስ ታክስ መጨረሻ ላይ ምንድነው ኔት ፔይ አይደለም። ኮፒ ማድረግ ይቻላል። ኮፒ እናድርገው። ኮፒ ካፕሽን ኔት ፔይ ኦኬ ጨረስን። ሶ እዚህ ጋር አቴንሽን ይፈልጋል። ኮድ ስንጽፍ እያንዳንዱ ይሄ ቴክስት ቦክስ ነው፣ ቅድም ያስገባ ነው የምናስታውስ ከሆነ ስም መጻፍ አለብን። ምንድነው የራሱ ለኮድ ስንጽፍ እዛ ጋር ስንደርስ ነግራቸዋለሁ። ለምሳሌ ቴክስት ቦክስ የመጀመሪያው የምንበለው ኤምፕሎይ አይዲ ቲኤክስቲ ልበለው መርጡትና ይህንንም እዚህ ጋር ነው ኔም ጋር ነው የምትሄዱት። አሁን እሺ እዚህ ጋር ምን ልበለው? ቲኤክስቲ አይዲ ብቻ ልበለው አይዲ። በኋላ ኮድ ስንጽፍ ኢምፖርታንት በጣም ኤምፕሎይ ኔም እዚህ ጋር ሄድና ኔሙን ኔም የሚለው ጋር ማለት ነው። ቅድም ካፕሽን ነው፣ አሁን ደግሞ ቴክስቲ ቴክስት ኔም ልበለው። ኔሚንግ ኮንቬንሽን አለው፣ ካፒታል መሀል አድርጉ ምናምን የሚል ነገር፣ እሱ በኋላ ኔክስት እዛ እናወራለን። ጀንደር ቴክስት አይደል እዚህ ጋር ኮምቦ ቦክስን ያስገባ ነው። ኔሞ ምንድነው ብትሉት ሲ ኤምቢ ኮምቦ ማለት ነው።
ጂ ልበለው፣ ጀንደር ወይም ኮምቦ ቦክስ ይባላል። ይሄኛው ቴክስት ነው። ቲኤክስቲ አድሬስ ልበለው። ቴክስት ወይንም ቲኤክስቲ በሚመቻቸው አድርጉት እናንተ። ቲኤክስቲ አድሬስ። ይህንንም ለምሳሌ ፎን ነምበር ቴክስት ትሄዱና ሶሪ ቴክስቲ እዚህ ጋር ትሄዱና ቴክስቲ ፎን በሉት። ፎን ስለ ኔሚንግ እንትኑ እነግራችኋለሁ። አጻጻፍ አለው የራሱ ስም አጻጻፍ። ኦኬ የሚቀጥለው ግሮስ ሳላሪ ቴክስት ይላላችሁ። ቴክስቲ ቴክስቲ ጂ ሳላሪ ልበለው፣ ጂ ኤስ ልበለው። ሁሌ መርሳት የለብንም ኮድ ስንጽፍ በኋላ ማለት ነው። ይሄኛው ታክስ ጋር ሄዳለሁ። ቴክስቲ ታክስ ወይንም ቴክስት ታክስ እዚህ ጋር ፔይ ኔት ፔይ እሱም ዘሴም ወደዚህ ትሄዳላችሁ። ቴክስት ኤንፒ ልበለው፣ ኔት ፔይ ማለት ነው። ኦኬ በጣም ጥሩ። ኦኬ ከዛ ምንድነው ብታደርጉት የፍሬሙን ስም አልጻፍንም። እዚህ ጋር ፍሬም ዋን ይላል፣ እዚህ ጋር ፍሬም ቱ። የመጀመሪያ ፍሬም ዋን የሰራተኛውን ዲቴይል የሚዘልን ነው። ፍሬም ዋን ስሙ መቀየር ያስፈልጋል። እዚህ ጋር ፍሬም ዋን ትመርጣላችሁ። እሱን ካፕሽን ትሄዳላችሁ። የታለ ካፕሽን? ሶሪ ዳኛው ነው ማምረጥ ያለባችሁ። እንደዚህ ኖቹ በላይ ማለት ነው። እሺ አሁን ካፕሽን መጣ። መምረጥ መሀል ሳይሆን ዳሯ ምረጧት። ካፕሽን ዋን ምን ልበለው? ዲቴይል በሉት። ይሄንን የሰራተኛውን ሁሉንም ዲቴይል ያዘልን። እዚህ ጋር ዲቴይል ይላል። ፍሬምቱም ደግሞ ምንድነው የምትሉት? ሊስት ቦክስ በሉት፣ ችግር የለውም። ይሄኛውን ደግሞ ሊስት የሰራተኛውን በኋላ ካፕሽን ኦኬ ሊስት ቦክስ ኦኬ አሁን ጥሩ ነው። ስለ ሰራተኛ የምናስገባው ዲቴይል እዚህ ጋር ዲስፕሌይ ያደርግልናል ማለት ነው። ከዳታቤዝ እንዴት ነው የሚገናኘው እሱ በኋላ እናየዋለን። እንግዲህ እዚህ ጋር ምንድነው ሌላ ሴቭ አፕዴት እነዚህ የሚሉትን እዚህ የሰራተኛ ዲቴይል ውስጥ ማስገባት አለብን። እሱን ኮማንድ ነው የምጠቀሙት። እዚህ ጋር ኮማንድ ትፈልጋላችሁ። እነዚህ ነገሮች እዩት በደንብ። ኮማንድ በተን ማለት ነው። ይህ ሁላችሁ ዝም ብላችሁ እዩት። ግን አሁን እስካሁን የጠቀምነው 3 በተን ነው። ኮማንድ በተን ለምሳሌ እዚህ ጋር ሴቭም ለሚለው ኦኬ ኮፒ ፔስት አድርጎ አንዴ ካስገባችሁ በኋላ ኮፒ ፔስት እሺ፣ ወደዚህ አምጣት። ጋይስ የኔ ኮምፒውተር ችግር ስላለው ነው። ኦኬ እዚህ ጋር አምጣው። አሁን ኮፒ ፔስት እዚህ ጋር አምጡ። አይ ቲንክ 6 ነው የሚያስፈልገን መሰለኝ። እነዚህን እንዳለ ኮንትሮል ያዙና ኮፒ 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 ራይት ክሊክ ፔስት እንዳለ ይዛችሁ እዚህ ጋር ማምጣት አለች።
ኦኬ እንግዲህ ስሙ መቀየር ነው። የመጀመሪያው ምንድን ነው? ሴቭ ነው። እዚህ ጋር ሁለት ነገር ነው የምትሰሩት፣ ስሙን መቀየርና በኋላ ኮድ ስትጽፉ እንዳስቸግራችሁ ማለት ነው። ከስሙን ጀምር። ስሙን ምን ልበለው? ሲኤምዲ ሴቭ ልበለው። እዚህ ጋር ሲኤምዲ ሴቭ። ካፕሽኑን ምን ልበለው? ሴቭ። ካፕሽን ይችን አያችኋት? እዚህ ጋር ሴቭ ሴቭ ቀይረዋል። እዚህ ጋር ያችሁት። ይሄን ደግሞ ምን ነበር ያልነው? አይ ቲንክ ቅድም ምን ነበር? አፕዴትስ ኦር ሌት ሚ ቼክ ቲንክ አፕዴት ኦኬ ሪሴት ኦኬ። ችንም ትመርጣላችሁ። እዚህ ጋር ትሄዳላችሁ ፕሮፐርቲ እንትን ላይ ስሙን ሲኤምዲ ሪሴት በሉት። ኮድ በዚህ ነው መጣ። ሲኤምዲ ኮማንድ ማለት ነው። ሲኤምዲ ሪሴት ካፕሽኑን ሪሴት በሉት። እንደዚህ ቀይረ አያችሁት? እዚህ ጋር ቀየረ። የሚቀጥለው ለምሳሌ ምን ነበር ያልኩት? ኤግዚት ያ ኔም ላይ ሲኤምዲ ኤግዚት ካፕሽኑን ለምን ልበለው? ኤግዚት። ኦኬ ቀጥሎ እዚህ ጋር ምንድነው? ሰርች መሰለኝ። አይ ቲንክ ሲኤምዲ ሰርች ላጥፋና ሲኤምዲ ሰርች ካፕሽን ላይ ሰርች ልበላው። ኦኬ ቀጥሎ እዛ ምን ነበረ? አፕዴት እና ድሊት መሰለኝ። ይኸኛው አፕዴት ሲኤምዲ አፕዴት ካፕሽን ላይ አፕዴት። መጨረሻ ቲንክ ድሊት መሰለኝ። ኦኬ ሲኤምዲ ድሊት ካፕሽን ጋር ደሊት። ኦኬ ይህን ሰራን። ከዚህ በኋላ የሌላው ኮድ መጻፍ ነው። ማሳመሩ ከለር ማድረጉ ሲምፕል ነው። በቃ መለማመድ ነው። ይሄኛው ለምሳሌ ከለር ማድረግ ጽሁፉ ማሳደግ ከፈለጋችሁ ትመርጣላችሁ። እዚህ ጋር ፎንት የሚላለ ፎንት ከለር የምትፈልጉትን ከለር ማድረግ ትችላላችሁ። ኦር ሲስተም ኦር ፓሌት ሌትስ ላድርገው። ፎንት የጽሁፉን አይነት ደግሞ ቦልድ ማድረግ ትችላላችሁ። የጽሁፉን አይነት ታይምስ ሮማን ሳይዙ እንደዚህ። ኦኬ በስ እንዲህ እያደረጋችሁ የምትፈልጉትን ማድረግ ትችላላችሁ። ሶ የሚቀጥለው እንዴት ነው ኮድ የምንጽፈው? ይሄ ማሳመሩ እንደምትፈልጉት ቅድም እንደሰራሁት የባንክ ዩኤስ ባንክ ይሄ ወርድ ላይ ኤግዜል የምታውቁት ሲምፕል ነገር ስለሆነ እዛ ወደ ኋላ አልመለስም። የሚቀጥለው ኢምፖርታንት በጣም ኢምፖርታንቱ ምንድነው? እንዴት ነው ኮድ የምጽፈው? ለዚህ ቴክስት ቦክስ፣ ለዚህ ኮምቦ ቦክስ፣ ለነዚህ ማለት ነው። ከዛ እንዴት ነው ከኤክሴል ጋር ከዳታቤዝ ጋር ሜቢ መጨረሻ ላይ ሃው ቱ ኮኔክት ዊዝ ስኩዌል ሰርቨር ዳታቤዝ ኦር ማይስኩዌል ሊሆን ይችላል። ከእነሱ ጋር እንዴት ነው ኮኔክት ማድረገው የሚለውን
እዚህ ጋር አሳያችኋለሁ። ይሄኛው ጀስት ይህን ተለማመዱት። ሜይ ቢ ነገ ኮዱን አሳያችኋለሁ። ኦኬ፣ አመሰግናለሁ። ኮዲንግ ይሄን ይመስላል። ኮድ ውስጥ አልገባውም። በነገራችን ላይ አንድ ጊዜ ስለ እንዴት ነው ካልኩሌተር ክሬት ማድረገው የሚለውንም አሳይቻችሁ ነበር መሰለኝ አይደለም? ባዩዚንግ ቪዥዋል ቤዚክ ለምሳሌ እሱንም የሞከረ ሰው እስካሁን አላገኘውም። ለምሳሌ ሲምፕል ካልኩሌተር ይሄኛውን ማለት ነው። እንደዚህ ይህም በቪዥዋል ቤስ ነው የተሰራው፣ ሌላ ታሪክ የለውም። ሲዳምር 6 እኩል ይሆናል እንደዚህ። ይሄንን ነው ሌላ ለምሳሌ ኤቲኤም ራሱ ዝም ብሎ የተሞከራለ የኤቲኤም ሶፍትዌር ማለት ነው። ቲንክ ኮረፕት ሆኗል መሰለኝ። ፖይንት ኦፍ ሴል ራሱ ይሄኛው ለምሳሌ የሆነ ሾፕ የሚሰራ ሰው አገር ቤት መጠቀም ትችላላችሁ፣ መስራት ትችላላችሁ። ለምሳሌ ይሄ የሚገዛ ሰው አንድ ገዛ፣ ይሄን አዘዘ፣ ይሄን አዘዘ፣ ይሄ ነው ጠቅላላው። ኤቭሪቲንግ እዚህ ጋር ይነግራል። ፔይ ስትሉት እዚህ ጋር ከነ መልሱ ምናምኑ ይነግራቸዋል። ሜተድ ፔዩ ምን አይነት ነው? ካሽ ነው ምናምን ዴቢት ነው። ፔይ ስትሉት ከነ መልሱ እዚህ ጋር ይነግራቸዋል። ሲምፕል በራሳችን ጥረት ሶፍትዌር ዴቨሎፐር አሪፍ መሆን እንችላለን። ይሄ እንግዲህ ዝም ብዬ የሰራሁት ነው እና በቲም ነው የሚሰራው ሶፍትዌር። በነገራችን ላይ አንድ ሰው ብቻውን አይሰራውም። ሶ ይህንን መለማመዱ ጥሩ ነው። አመሰግናለሁ። ደህና አደሩ። ጊዜ ይስጥልኝ። ቻው